ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። ይግቡ ይቀመጡ እንነጋገር በጣም ጠቃሚ ነው ይህን ቁም ነገር። እስኪ አስረዱን ሁሉም በዝርዝር የልጃችሁ ጉዳይ የዲኑ ኸበር የአኽላቁ ጉዳይ አለ ወይ ሰብር አቅምስ አለ ወይ በማስተዳደር። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። በኢማኑ ጠንካራ ህዝቡ የሚያስተምር በኢማኑ ጠንካራ ህዝቡ የሚያስተምር በሁሉም ይስማማ ጸባዩ የሚያምር ችግር ሲደርስበት የማይበገር በቅርቢቱ ዓለም የማይታለል ለመጪው አሳቢ የሚያስተውል በጣም የተካነ በጥበብ ሰብር የሐላል ስራ አለው እሷን ለማኖር። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። ሰበቡ ምንድነው እሷን የወደዳት ከሴቶች መራርጣ እሷን የተመኛት ለቁንጅናዋ ነው ለሀብቷ መረጣት ወይስ ለዘርዋ ነው ወይስ ስራ ስላላት ምን ይሆን ምክንያቱ ልጁ የሳሳላት ይህንን አስረዳን ዘመድ የልጁ አባት። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። በደንብ አድምጡን አባትና እናቷ በሁሉም አብልጦ የመረጣት እሷን በእርግጥ ተማርከዋል በመልካም ውበቷ ደግሞም ደስ ብሎታል ሂጃቧን መልበሷ ላኪን የወደዳት ተማርኮ በኢማኗ ብልህ የተመረች አስተዋይ መሆኗ። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። ሽማግሌ እንግዶች አድምጡን ሁላችሁ የልጃችን ፍቃድ መልስ እንድንሰጣችሁ ቀጠሮው እንያዝ እንድንነግራችሁ በራሳችን በኩል መርሐባ ብለናል። እሷን ፍላጎት ግን ማጤን ይሻለናል። በሚቀጥለው ቀን ቀጠሮ ይዘናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። ማጥናት በሚገባት ልጁን አጥንተዋለች። ልጅቷን ጠየቃን መርሐባ ብላለች። ለዲኑና አኽላቁ በጣም ወደዋለች። በሱና እንዲሆን ኒካህ ፈልጋለች። የመህሩ ጉዳይም ቀለል አድርገዋለች። ወርቅ ብልጭ ልጆ ይቅርብኝ ብላለች። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። አሰላሙ አለይኩም ቤታችሁ መጥተናል። አሰላሙ አለይኩም ቤታችሁ መጥተናል። ልጃችሁ ለትዳር እኛ ፈልገናል። እንዲህ ናት ሷሊሕዋ አዋቂ ሴት ማለት እንዲህ ናት ሷሊሕዋ አዋቂ ሴት ማለት
ተገዢ ያልሆነች ለቁሳቁስ ንብረት በደንብ የገባት የዲኑ መሰረት ቅድሚያ የምትሰጥ ለተውሒድ ለእምነት አላህ ይባርክላት ይስጣትም ቅንነት ተኮትኩታ አደገች በኢማን ልጅነት አሰላሙ አለይኩም ቤታችሁ መጥተናል አሰላሙ አለይኩም ቤታችሁ መጥተናል ልጃችን ለትዳር እኛ ፈልገናል አሰላሙ አለይኩም